አሁንም ብያቸዋለሁ የእሱ አስታራቂነት የእሱ አማላጅነት በሱ ስናምን ከአብ ጋር መታረቃችን በሱ ስናምን ከመንፈስ ቅዱስ ጋር መታረቃችን በሱ አዳኝነት ስናምን ከራሱን ጋር መታረቃችን በሱ እስካላመን ድረስ ከአብ ጋር መታረቅ አንችልም አብ ሊማለደን አይችልም በሱ እስካላመን ድረስ መንፈስ ቅዱስ ሊማለደን አይችልም በሱ እስካላመን ድረስ የዘላለም ሕይወትን ማግኘት አንችልም በሱ እስካመን ድረስ የሕይወት በር ቁልፉን አላገኘንም በሱ እስካላመን ድረስ የመንግስተ ሰማያት መንገዱን አላገኘንም በሱ እስካላመን ድረስ ሕይወት የለንም እውነት የለንም እና ዛሬም ቢሆን አስታራቂ ነው የሚባለው በሱ በኩል ድህነት ስለሚገኝ በሱ በኩል እርቅ ስለሚገኝ ወልድን ሳያምን አንድ ሰው አብን ቢያምን አይችልም እርቅ አያገኝም ወልድን ሳያምን መንፈስ ቅዱስን አብን አመንኩኝ ብሎ አሁን በቀጥታ በሙሴ ሕግ ወይም ደግሞ በሌላው ተጥባበ ሥጋ እድናለሁ ቢል አይችልም እግዚአብሔር ለዓለም ያደረገውን ማመን አለበት በክርስቶስም ቢሆን ከኔ በቀር ወደ አብ የሚመጣ የለም ይላል በሩ እኔ ነኝ ይላል ከኔ በፊት ሌሎች መጥተው ነበር ይላል ውሸታሞች ስለሆኑ ተቀጡ ይላል እንትናም ተናግሯል ገማልያል እነዚህ የክርስቶስ ተከታዮች ክርስቶስ የሚባለውም ሐሳዊ ነው ሎቱ ስብሐት እነዚህም ደግሞ ከተማን የሚመጠብጡ ናቸው ደቀ መዛሙርቱ ብለው አይሁድ ከሰዋቸው ነበር ሐዋርያትም ታዲያ ምን አለ ጌታ ማን ነው ገማልያል እናንተ ተው ክርስቶስም ከራሱ ከሆነ አነሳሱ ተከታዮችም ደግሞ እንዲሁ ከራሱ የተነሳ ፍጡርን ከተከተሉ ትዝይላችሁ እንደሆነ አንድ ምንድነው ቴዎዳስ የተባለ የግብጽ ሰው ተነስቶ ክርስቶስ ነኝ ብሎ 400 ሰዎችን አስከትሎ ክርስቶስ ነኝ ብሎ ተነስቶ ነበር ከእግዚአብሔር ስላልሆነ ከራሱ ስለነበረ እሱም ጠፋ ተከታዮችም ጠፉ ኋላም በገሊላ አውራጃ አንድ ይሁዳ የተባለ ሰው ክርስቶስ ነኝ ብሎ ተነስቶ ነበር በር እኔ ነኝ መንገድ እኔ ነኝ ሕይወት እኔ ነኝ ከእግዚአብሔር ልጅ ነኝ ከሰማይ ወረድኩ ነኝ ብሎ ተነስቶ ነበር ከእግዚአብሔር ስላልነበረ ከራሱ ስለነበረ እሱም ጠፋ እነሱም ጠፉ ስለዚህ አሁን አትቸኩሉ ክርስቶስም ያሁኑ ኢየሱስ የናዝሬቱ ኢየሱስ ከራሱ ከሆነ ከእግዚአብሔር ካልሆነ ከሰማይ ካልሆነ ተከታዮችም ደግሞ ከምድር የሆነውን ሰው ከተከተሉ እንዳለፉት ይጠፋሉ ተዋቸው ያለዚያ ግን ከእግዚአብሔር ከሆነ ሰማያዊው ትንቢት ሰማያዊው ሱባኤ ሰማያዊው ተስፋ ተፈጽሞ ነቢያት ሁሉ የተናገሩለት ከሆነ ከእግዚአብሔር ጋር ስትጣሉ እንዳትገኙ ተጠንቀቁ ነው ያለው ስለዚህ ምን ማለት ነው በሩ ኢየሱስ ክርስቶስ ከኔ በፊት መተው ነበር ሌቦች ይላል ውሸታሞች ሳይሆኑ ሆን ብለው ከኔ በኋላም ይመጣሉ በሩ እኔ ነኝ ማለት የመዳን በር እኔ ነኝ ነው እንጂ አልቃሽ እኔ ነኝ ማለት አይደለም ሰዎች ዘማላጅ አድርገው ስለወሰዱት ነውና የዛሬ ማለት ነው ዛሬ ማለትና እኔ ብለው ዋጋ የለውም አምላካችን ኢየሱስ ክርስቶስ የተናገረውን አሁንም ደግሞ አለው አንድ ቀን የተነጋገርንበት ይመስለኛል ከጥያቄዎች አንዱን አንስተን ስለሱ አማላጅነት አሁን የሱን በአንድ ጥቅስ ብቻ አንተንልና ወደ ቅዱሳን አማላጅነት ይሄዳለሁ እና ምንድነው የሚለው የዮሐንስ ወንጌል ምዕራፍ 16 ቁጥር 25 ጀምሮ ምንድነው የሚለው የአርአያነትና የምሳሌነት ትምህርቱን ሲያስተምራቸው ቆይቶ አሁን ወደ ቀራንዮ ወጥቶ በመስቀል ላይ ራሱን የሚሰዋበት ጊዜው እየቀረበ ነው ይሄን ቃል ሲናገር እየቀረበ ነው የቀራንዮ መስቀል ሰዓት እየቀረበ ነው በዚያን ጊዜ ምን አለ ጌታ ይህን በምሳሌ ነግሬያቸዋለሁ ነገር ግን ስለ አብ ለእናንተ በግልጥ የምናገርበት እንጂ ከዚያ ወዲያ በምሳሌ ማልናገርበት ሰዓት ይመጣል በዚያን ቀን በስሜ ትለምናላችሁ ይላል በዚያን ቀን በስሜ ትለምናላችሁ እንዲህ የሚለው ማን ነው ጌታችን ኢየሱስ ክርስቶስ በዚያን ቀን በስሜ ትለምናላችሁ እኔም ስለናንተ አብን እንድለምን የምላችሁ አይደለሁም ከእንግዲህ ወዲህ እኔ ስለናንተ አብን አልማልድም ከእንግዲህ ወዲህ ስለናንተ አብን አልለምንም ከእንግዲህ ወዲህ ስለናንተ ወደ አብ አልጸልይም እስካሁንም ያማለድኩት እስካሁንም የጸለይኩት እስካሁንም ወደ አባቴ ለመንኩት ለአርአያነት ነው አባት ሆይ እኔና አንተ አንድ እንደሆን እነዚህ ልጆችም አንድ እንዲሆኑ ፍቀድ ብዬ እንደተናገርኩ
እናንተም ነገ ጧት ጌታ ኢየሱስ ክርስቶስ ሆይ አብ ወልድ መንፈስ ቅዱስ እናንተ አብ ወልድ መንፈስ ቅዱስ አንድ አምላክ እናንተ አንድ እንደሆናችሁ እነዚህ ልጆችህ አንድ ይሆኑ ዘንድ ወይም ደግሞ ጌታ ኢየሱስ ክርስቶስ ሆይ እነዚህ የተለያዩ ልጆች እነዚህ የተራራቁ ልጆች እነዚህ በልብ ሐሳብ በእምነት የተለያዩ ልጆች አንድ ይሆኑ ዘንድ ፈቃድ ይሁን ብለን እንድንጸልይ ነው። አባት ሆይ የሚያደርጉትን አያውቁትምና ይቅር በላቸው ብሎ መጸለይ በፈተናችን ጊዜ የሚያደርጉትን አያውቁትምና ይቅር በላቸው ብለን ለጠላቶቻችን እንድንጸልይ ነው። ይህን ሁሉ በምሳሌ ያደረገው። ከዚያ በኋላ ግን አለ ጌታ እናንተ ከዚያ በኋላ ግን በዚያን ቀን በስሜ ትለምናላችሁ እንጂ እኔ ስለናንተ አብን የምለምን አይምሰላችሁ። እየተግባባን ነው? በዚያን ቀን የሚለው መቼን ነው? የትኛውን ቀን ነው? ከመስቀል በኋላ ከጊዜ ሞት በኋላ ከትንሣኤ በኋላ ከእርገት በኋላ በሐዲስ ኪዳን ዘመን በዚህ በሐዲስ ኪዳን ዘመን በስሙ መለመን እንችላለን። ስለ ቅዱሳንህ ብለህ ማለት እንችላለን። ስለ ቅዱስ ስምህ ብለህ ማለት እንችላለን። ስለ ፈሰሰው ደምህ ብለህ ማለት እንችላለን። ስለ ቆረስከው ስጋህ ብለህ ማለት እንችላለን። ስለ ሞትህ ስለ መስቀልህ ስለ መከራህ ብለህ ማለት እንችላለን። ነገር ግን አማልደን አንልም። አልማልድም ብሏል ሰማያዊ አምላክ ነው። እና ስለናንተ የምለምን አይደለሁም እናንተ ስለወደዳችሁኝ ከእግዚአብሔርም ዘንድ እኔ እንደወጣሁ ስላመናችሁ አብ እርሱ ራሱ ይወዳችኋልና ከአብ ወጥቼ ወደ ዓለም መጥቻለሁ ደግሞ ዓለምን እተዋለሁ ወደ አብም እሄዳለሁ። ካሁን በኋላ ስለናንተ ያለቀስኩ መለመን አከተመ። የተዋረዶ ስራውን ፈጸማ። ዘላለም ሲዋረድ ይኖር እንዴ? አሁን አማላጅነት ይሄ ተራ አማላጅነት እኔ ለናንተ እናንተ ለኔ የኛ ነው። እናንተ ለኔ እኔ ለናንተ ቅዱሳን ለኛ መጸለይ ማማለድ መቼ ተጀመረ ለሚለው ደስ የሚላችሁ ከሆነ ከብሉይ ኪዳን ጀምረን እንሂድ። ከብሉይ ኪዳን ጀምረን እንሂድ እንዴ? እግዚአብሔር ስለ ቅዱሳኑ ብሎ ስለ ሞት ከሞቱ በኋላ ላሉትም ሰዎች ከሞቱም በኋላ ለወዳጆቹ ሲል ኃጢአተኞችን ይቅር እንዳለ ከመጽሐፍ ቅዱስ አለፍ ብዬ እንተጠቅሳለሁ። መጀመሪያ ከብሉይ ኪዳን በብሉይ ኪዳን ኦሪት ዘፍጥረት 18 ውስጥ አብርሃም ለሰዶምና ለገሞራ እንደማለደ ግልጽ ነው። ማልዷል። ሰው ስላልተገኘ እግዚአብሔርን በዚያ ላይ ስለወሰነ ያማላጅነት ስራውን ገልጧል። ከዚያ ግን በኦሪት ዘጸአት ምዕራፍ 32 ከቁጥር 10 ጀምሮ እንዲህ የሚል ቃል አለ። እስራኤል እግዚአብሔርን በደሉ። እግዚአብሔርም እስራኤልን ሊያጠፋ ፈቀደ። ምክንያቱም ታግሶ አልቻላቸው እና አሁን ሙሴ ስለ እግዚአብሔር ሊያጠፋቸው ስለወሰነባቸው ስለ እስራኤል ሊያለቅስ ነው። ምን ይላል? እግዚአብሔርም ሙሴን እኔ ይህን ሕዝብ አየሁት፣ እነሆ አንገተ ደንዳና ሕዝብ ነው። አሁንም ቁጣዬ እንዲቃጠልባቸው እንዳጠፋቸውም ተወኝ፣ አንተንም ለታላቅ ሕዝብ አደርግሃለሁ አለው። ሙሴም በእግዚአብሔር በአምላኩ ፊት ጸለየ፣ ማለደ፣ እንዲህም አለ። አቤቱ ቁጣ በታላቅ ኃይልና በጽኑ እጅ ከግብጽ ምድር ባወጣው በሕዝብ ላይ ስለምን ተቃጠለ? ግብጻውያንስ በተራራ መካከል ሊገድላቸው ከምድርም ፊት ሊያጠፋቸው ለክፋት አወጣቸው ብለው ስለምን ይናገራሉ? ከመዓትህ ተመለስ፣ ለሕዝብህም በክፋታቸው ላይ እራራ። ደግሞ ማለት ዘራችሁን እንደ ሰማይ ከዋክብት አበዛለሁ፣ ይህችንም የተናገርኋትን ምድር ሁሉ ለዘራችሁ እሰጣለሁ፣ ለዘላለምም ይወርሷታል ብለህ በራስህ የማልህላቸውን ባሪያዎችን አብርሃምንና ይስሐቅን እስራኤልን አስብ። እስራኤል ማለት ማን ነው ብያለሁ? ያዕቆብ።